ፌዴራል መንግሥት ለጥቁር ገበያና ለኮንትሮባንድ ተጋላጭ ብሎ ከለያቸው ክልሎች መካከል የቤንሻንጉል ጉሙዝ ክልል አንዱ ሆኗል። በዚህ ክልል ውስጥ ነዳጅ በፈለጉት ዋጋ በድብቅ የሚሸጥበትና የሚገዛበት ሁኔታ ተፈጥሯል። መሰረት ሚዲያ ባደረገው ምርመራ መሰረት ከጠቅላይ ሚኒስትር ጽሕፈት ቤት ዕውቅና ውጪ የተፈቀደላቸው በርካታ ማደያዎች የኮንትሮባንድ ሥራቸውን በስፋት እያከናወኑ ይገኛሉ። አሁን ከክልሉ የሚወጡ መረጃዎች እንደሚያሳዩት በባለስልጣናት ተሳትፎ ጭምር እየተከናወነ ያለው ሕገወጥ የነዳጅ ንግድ ከመስፋፋቱ የተነሳ 1 ሊትር ቤንዚን እስከ 1100 ብር እየተሸጠ ይገኛል። አንድ የአሶሳ ነዋሪ ለሚዲያው በሰጡት ቃል በሀገሪቱ ነዳጅ የለም፣ ያለውም በውድ እየተሸጠ ነው ብለዋል። በአሶሳ ከተማ የነዳጅ ዋጋ 650 ብር ከገባ መቆየቱንና ወጣ ተብሎ ወደ ወርቅ ቁፋሮ ቦታዎች ሲሄዱ ደግሞ ዋጋው 1100 ብር መድረሱን በምሬት ገልጸዋል። ቤንዚን በመንግስት ታሪፍ 132 ብር ይሸጣል በሚባልበት ሀገር ይህን ያህል የዋጋ ልዩነት መፈጠሩ ለማመን የሚያዳግት ሆኗል። ሌላው አስተያየት ሰጪ እንደሚሉት ደግሞ ቀደም ሲል ነዳጅ ከማደያ ሳይሆን ከተለያዩ ማህበራት ይገዙ ነበር። ነገር ግን አሁን ላይ እነዚህ ማህበራት እንዲዘጉ ተደርገዋል። በአሁኑ ሰዓት ናፍጣ በብዙ እጥፍ ዋጋ እየተሸጠ ይገኛል። እሱም ቢሆን ከተገኘ ነው። የሚገርመው ግን ከአሶሳ 90 ኪሎ ሜትር ርቀት ላይ በሚገኘው መንዲ ከተማ ህዝቡ ነዳጅን በታሪፍ ዋጋ ያገኛል። የቤንሻንጉል ህዝብ ግን ይህንን ዕድል ካጣ ዓመታት ተቆጥረዋል። እንደ ዘገባው ከሆነ የከተማው አስተዳደር ለራሱ ማደያ አሸርቶ የመንግስት መስሪያ ቤቶች ብቻ እንዲጠቀሙ እያደረገ ነው። በተመሳሳይ እንደ UNHCR ያሉ የእርዳታ ድርጅቶች የራሳቸው ማደያ አላቸው። ተራው ህዝብ ግን በትልቅ ችግር ውስጥ ይገኛል። የአሶሳ ነዋሪዎች እንደሚሉት ወደ ክልሉ የሚመጣው ጋዝና ቤንዚን የመንግስት አመራሮችና የማደያ ባለቤቶች ኪስ ማድለቢያ ሆነዋል። ማታ ማታ ማደያዎች ነዳጅን በጥቁር ገበያ ሲያስተላልፉ ያደራሉ። በዚህም ምክንያት ህዝቡ በባጃጅ ለመጓዝ ከ50 እስከ 100 ብር ለመክፈል ተገዷል። ያልቻለው ደግሞ በእግሩ ለመጓዝ ተገዷል። ባሳለፍነው ሳምንት የኢትዮጵያ ነዳጅ ባለስልጣን ምክትል ዋና ሥራ አስፈጻሚ አቶ ዲበራ ፉፋና የነዳጅ አቅራቢ ድርጅት ዋና ሥራ አስፈጻሚ እስመ ለዓለም ምህረቱ በመሰረት ሚዲያ የምርመራ ዘገባ ተከትሎ በቁጥጥር ስር መዋላቸው ይታወሳል። ለዛሬ የያዝነው መረጃ ይህንን ይመስላል። በሌላ መረጃ እስክንገናኝ ሰላም ቆዩ።